አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። እቺ ልጅ ነች መጀመሪያ የሐጅ ሁለተኛ ሚስት ናት። መጀመሪያ ስለ ሰይድ ልጅ ፍንጭ ነገረች ማለት ነው። ምክንያቱም እዛ ጋር አብዲ ያቃል ያልኳችሁ ለዚህ ነው። ብዙ ጊዜ ወንዶች የጓደኛቸውን ሚስጥር ለሚስቶቻቸው የማውራት እንትን አላቸው፣ ያወራሉ ማለት ነው ለሚስቶቻቸው። ከዛ እኛ ደግሞ ስለማንችል ሂደን በማገዝም ሊሆን ይችላል ወይ በማንደርም ለማንኛውም በቃ በምንም አይነት መንገድ ይሁን እንናገራለን ማለት ነው። እና እሷ መጀመሪያ ሹክ ያለችኝ እሷ ናት። ማናት? ልጅቷ። ከዛ ተነስቼ ነው የማጣራትና የሰይድ ልጅ እንደሆነ ያወቅኩት ማለት ነው። እንግዲህ ሱመያ ዛሬ በዛሬው ቀን አዲስ ቪዲዮ ለቃልናለች ማለት ነው። እሱም በመጀመሪያ ደረጃ ሱመያዬ እንኳን ደህና መጣሽ ብለናል። በጣም አስጨንቀሽናል ማለት ነው። እንግዲህ የመጣችበት ቪዲዮ ምንድነው? ስለ ሰይድ ልጅ የነገረችኝን ሴት ልትነግረን ነው ብቅ ያለችው እና ያው ሰሞኑን ያመለጣት አንዳንድ ቪዲዮዎችን እነዛን እያስታከከች በነዛ ላይ እያወራች ነበር ማለት ነው። ዋነኛው ነገር ግን የሰይድን ልጅ የነገረችኝ የሀጂ ሚስት ናት። ሀጂ ማለት የሰይድ ጓደኛ ማለት ነው። እንግዲህ የሰይድ ጓደኛ ሚስት ከነገረቻት የሰይድ ጓደኞቹ ያውቃሉ ማለት ነው። ምክንያቱም አንዳንድ ሚስቶች የባላቸውን እንትን ሚስጥር ያውቃሉ። ምክንያቱም የጓደኛቸውን ነገር ይናገራሉ ማለት ነው። እና ስለዚህ ባሏም ያውቃል ሚስቱም ታውቃለች። ስለዚህ ሚስቲቱ ስለምታውቅ ሄዳ ለሱመያ ሹክ አለቻት ማለት ነው። ሰይድ ልጅ አለው ብላ ማለት ነው። ከዛ በኋላ ማጣራት ጀመርኩ አለች። እንግዲህ ማጣራት እንደጀመርኩት ግን አዎ የሰይድ ልጅ ነው ተብያለሁኝ። ስለዚህ እኔ አሁን እኮ ትቼዋለሁ ምን እየሰራ እንደሆነ ራሱ እዛ ሀገር ባላቅም እኔ ትቼዋለሁ ብላ እንግዲህ እየነገረችን ብዙ ነገሮችን ተንተን እያረገች እየነገረችን ነው ማለት ነው። ሰላም ሰላም፣ ወደ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አድማጭ ተመልካቾቼ እንዴት ናችሁ? ሰላማችሁ ይብዛ። እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ አማን ነው። እንግዲህ በያላችሁበት ሁላችሁም ፈጣሪ ጠብቃችሁ ላለው ዛሬ የመጣሁት በአዲስ ቪዲዮ ነው ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ነባር ቤተሰቦቼ ደግሞ በሼር ተባበሩኝ ማለት ነው። እና እንግዲህ ዛሬ የመጣሁት ያው በሱመያ ነው ማለት ነው። ትናንትና በሰይድ ቪዲዮ ሰርቼ ነበር። ትናንትና እንግዲህ የሰራሁት ቪዲዮ ላይ ብዙዎቻችሁ ኮመንት አስቀምጣችኋል። ሰይድም የሆነ የእርዳታ ቪዲዮ ሰርቷል ማለት ነው። አይ እውነት በእርዳታው ቪዲዮ ራሱ ልንሰራ ይገባል ማለት ነው። እኔ እሰራለሁ ብዬ አሁን ሱመያን ሳያት ወደ ሱመያ ሄድኩ ማለት ነው። ስለዚህ ማታ ላይ ደግሞ በእርዳታው ቪዲዮ እስኪ ለቃለሁ። እውነቴን ነው የምላችሁ ያኔ እንትን ብቻ ይዞ ሲመጣ። ስለዚህ በእርዳታው ቪዲዮ ራሱ ሁላችንም መስራት ይገባናል እና ለነፍሴ ያለ ይረዳዋል ማለት ነው። የምንችል በሳንቲም የማንችል ደግሞ በቻናላችን ሼር እያደረግን እናግዘውላለሁ ማለት ነው። ምክንያቱም ያው ብዙዎቻችሁ ኮመንት ላይ ገብቼ ሳየው ይህንን ለማንኛውም በኋላ አወራበታለሁ። አሁን ስለ ሱመያ ትንሽ እናውራ። እንግዲህ ሱመያዬ ፈታ ዘና ቀብረር ብላ መታሌ ማለት ነው። ግን እያሰበች ነው የመጣችሁ። በጣም እያሰበች ነው። ያሳስባታል። ምን እንደሆነ አላውቅም። ምክንያቱም ያው እንግዲህ ሰላምም እያወራቻት አይደለም፣ ሀዋም እያወራቻት አይደለም። ያው ያለችበትን ሚስጥሯን ስለሚያውቁ ለሰይድ ይነግሩታል ብላ በጣም እየተሳቀቀች ነው እያወራች ያለችው ቪዲዮዋን። እንግዲህ ከታችን ኮሽ ባለባት ቁጥር ማን ነው መጡ እንዴ እያለች ነበር ማለት ነው። ይህን አክል ከምትፈሪ እኔ ወደ ሀገርሽ ገብተሽ ሀገርሽ ላይ ፈታ ዘና እያልሽ ያለሽበትን ቦታ እዚህ ነኝ እያልሽ እየቀረጽሽ ምን እያልሽ ብትለቂ ማንም መጥቶ አይደፍርሽም ማለት ነው። እና እኔ እንደዛ ነው ምለው ማለት ነው። ሱመያዬ እንዲህ ከምትሳቀቂ ማለት ነው። እንደገና ደግሞ ስኪና እንዳለችሽ ማንም ሰው ቢወድሽ እወድሻለሁ ቢልሽ በዙሪያሽ ያለው ሰው ሁላ ማንንም ማመን የለብሽም። ምክንያቱም አንቺ እና ልጆችሽም ብዙ ፈላጊ ስላለሽ በተለይ አያንቱ አንቺን ከነ ልጆችሽ ማጥፋት ስለምትፈልግ ተጠንቀቂ ነው ምለው ማለት ነው። ይሄ ምክር ደግሞ የስኪናም ጭምር ነው ማለት ነው። እና እንግዲህ ሰይድን ምንድን ነው ያለችው? እስከ ዛሬ ጓደኞቹ ዩቱብ ላይ ሲያጠፉ
ሰይድ ምከራቸው፣ ዩቱብ የከፈትክላቸው አንተ አይደለህም ወይ? ለምንድን ነው እንደዚህ የሚሆኑት ብለው ለሰይድ ነበረ የሚያማክሩትና ሰይድ እንዲመክራቸው የሚያደርጉት ብዙ ሰዎች። እናንተ እስከ ዛሬ ከሌን ምከር እያላችሁ የምትመክሩ ሰዎች ለምንድን ነው ዛሬ ሰይድን የማትመክሩት? ምንድን ነው እንደዚህ አይነት ነገር? አንድን ሴት ልጅ እንደዚህ መደብደብ ማለት ምን ማለት ነው? አንድ ወንድ ልጅ አንድን ሴት ልጅ ከሚስቱ ውጪ ሲነካ ሀራም ነው። ለምንድን ነው ይሄ ነገር እንደዚህ ሆነው? ሰይድ በዚህ ልክ ምን ሆኗል? ሰይድ ምን እያረገ ነው? ሰይድ ምን እየሰራ ነው? ሰይድ ምን ሆኗል? በጤናው ነው ወይ ብላ ለራሷ ጥያቄዎች ፈጥሮባታል ነው። እና ለሱም ያለችው ምንድን ነው? ሰይድ ለምንድን ነው ወደ ራስህ የማትመለሰው? አሁን ላይ በፊት በጣም ብዙ ድራማዎች ትሰራለህ፣ ብዙ ድራማ ትሰራለህ። የሚለቀቀውንና የማይለቀቀውን ቪዲዮ መርጠህ ነው የምትለቀው የምታየው የነበረው። አሁን ያገኘውን ነው የምትለቀው። ምን ነግቶ ነው? አለዛ ደግሞ ለምንድን ነው ወደኋላ በፊት የሰራቸው ድራማዎች እየገባህ የማታየው? እነዛን ፕራንኮች የማታየው? ወደ ድሮ ማንነትህ የማትመለሰው ምን ሆነህ ነው ብላ እንግዲህ ለሰይድ መልእክት አስተላልፋለች ማለት ነው። ያው ባል አይደል ያሳፈራል አንዳንዴ። የኔ የምትሉት ሰው የእናንተ የሆነ ሰው ለዛውም ባላችሁ ወጥቶ የማንንም ሴት ሲቀጠቅጥ፣ ሲመታ፣ ሲደበድብ፣ ምን ሲል ሲያንቋሽሽ ስታዩ በጣም ይሰማል፣ በጣም ያናድዳል ማለት ነው። እና ያንን ተመርኩዛ እንግዲህ ለምንድን ነው እንደዚህ የምታደርገው ብላ ለሰይድ ምክር ሰጥታለች ማለት ነው። እንግዲህ ሰይድ ከሰማ ማለት ነው ስኪና ምክር ሰጥተዋለች፣ ግን እየሰማ አይደለም ሰይድ። ምክንያቱም ሰይድ እንደሚባለው ከሆነ ሰይድ ልክ አይደለም፣ ሰይድ ቁራን ሊቀራበት ይገባል እያለች ነበር ስኪና ራሱ ማለት ነው። እና ስለዚህ ያው ሰብሰብ ብላችሁ አፈፍ አድርጉትና ወደ የሆነ ቦታ ወስዳችሁ እንትን በሉት ማለት ነው። ሰይድ በነገራችን ላይ በፊት ላይ በጣም ብዙ ፕራንኮች ከሱመያ ጋር ባለ ጊዜ ማለት ነው ከሱመያ ጋር ባለ ጊዜ ፕራንኮቹ፣ ድራማቸው፣ ብዙ ነገራቸው ለዛ ያለው ነበር። አሁን ላይ ለዛ አጣ ማለት ነው። በነገራችን ላይ አንዳንዴ ለዛ ካለው ሰው አደብ ካለው ሰው ስትኖሩ ነው አደብ ኖሯችሁ የምትኖሩት። እና አደብ ከሌለው ሰው ከውካዋ ከሆነ ሰው ብቻ ውሏችሁ ይገልጸዋል። ገባችሁ? ውሏችሁ ነው የሚገልጸው። እና በፊት መልካም ትዳር ስለነበረው፣ መልካም ቤተሰብ ስለነበረው፣ መልካም አባወራ ስለነበረው መልካም ሰው ነበረ። በጣም ያኔ ቢያወራ ተደማጭነት ነበረው። ብዙዎቻችን እንከታተላቸው ነበር። እና አሁን ላይ ደግሞ እንግዲህ ተመልከቱት ማለት ነው። እንግዲህ ያው ወይ አሲድ ደፋባለሁ ብላኝ ምናምን ብላ ያው ባለፈውም ሰርቼላችኋለሁ በዛ ቪዲዮ ያቺ ቀጥቀጣት ማለት ነው። እንግዲህ እሷም እንደዛ ተቀጥቅጣ ያው ከቤት አስወጥቷታል። እንደዛ እያንደባለለ እየገረፋት ነበር። በዚህ ደግሞ ሱመያ በጣም ተናዳለች ማለት ነው። እንዴት ሴት ልጅ እንደዚህ ትመታለህ? እንዴትስ እንደዚህ ታደርጋለህ? ሀራም አይደለም ወይ? እንዴት ያንተ ሚስት ያልሆነችዋንስ እንደዚህ እግርህን ፊቷ ላይ ወይም ጭንቅላቷ ላይ አድርገህ ወደ መሬት ረግጠህ እንደዚህ እንትን የምትላት ለምንድን ነው ብላ በጣም እየተናገረች ነበር ማለት ነው። እንግዲህ አድማጭ ተመልካቾቻችን በሱመያ ዙሪያ እየነበረን ይሄ ነበር። ሰይድ እንግዲህ ፈጣሪ ያግዝህ እንላለን። ወደ ራስህ ተመልሰህ ወደ ቀልብህ ተመልሰህ ልጆችህንም ሱመያን ሚስትህን አንድ ላይ አግኝታቸው በሰላም ስትኖሩ ፈጣሪ ያሳየን እንላለን። እንግዲህ ያው እኛ ጸሎታችን ነው እንድትታረቁልን ምኞታችን ነው። ግን ደግሞ ሰይድ የምታደርጋቸው ነገሮች ጥሩ አይደለም። እንግዲህ ፈጣሪ ይርዳህ እላለሁ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።